flour ታደርጊያለሽ። That's less than a cup. ጨምሪ። Okay, oil 1/4 oil. እሺ ከዛ 1/2 cup. half cup of milk. Okay. And then ከዛ ደግሞ the vanilla extract. Okay. half ምንድነው? teaspoon. Yes. Just need to እዚህ ጋር አድርገሽ እንዳይፈስ። Okay. አሁን እዚህ ወደዚህ ነይ። Okay. So, mix this. እሱን ሚክስ አድርጊ። Yes. ሹገር አንጨምርም ምክንያቱም too much ስዊት እንዳይሆን የባናናው ስዊት በቂ ነው ማለት ነው። ካፕኬክ ስለሆነ የምታረጊው። ኦኬ አሁን እዚህ ነይ። እዚህ ጋር Okay, 1/4 teaspoon of baking powder. Okay. Baking soda ደግሞ በሱ Okay, ይስትና half teaspoon ደግሞ cinnamon powder ጨመረች ማለት ነው። አንድ ላይ ሚክስ ታደርጋለች ማለት ነው። Okay. The edge is kind of white. አሁን ይሄንን ወደዚህ ጨምራ እኔ ሄልፕ አድርግሻለሁ። ባናናው እንዳይጠፋ ብሌንድ አላደረግነው ምክንያቱም አሁን እንደዚህ ያደረግሽ ሚክስ ታደርጊያለሽ ማለት ነው። አንድ ላይ ሚክስ ካደረገሽ በኋላ እንመለሳለን። ኦኬ ሚክስ አድርጋ ጨረሰች። አሁን እቃዋን ታዘጋጃለሽ ማለት ነው። ኦኬ አሁን የምትጋግርበትን ታዘጋጃለሽ ማለት ነው። ሁልጊዜ ክሊን መሆን አለብሽ። ክሊን መሆን አለበት ሲሰራ። ኦኬ እዚህ ጋር ስላበዛችበት ነው እኔ ያደርግላታለሁ። ኦሬዲ አሁን ምን ታረጋለሽ መሰላችሁ? ይሄኛውን የምትሰራው ባናና ብሬድ ባናና ማፍን ነው። ባናና ብሬድ ማፍን ስለሆነ ያ ስሞል ነው የሚሆነው። ከዚህኛው ላይ እዚህ ላይ ታረጋለሽ ማለት ነው። ስኩፕ ያረጋች በጣም እንዳይበዛ አትሙዩ በጣም። Yes, I know that. Okay, ሳትሙይ ስሪ። ጎበዝ። ዛን ሁሉም ላይ ታረግና እንመለሳለን ማለት ነው። እሺ ይሄን አንድ ትርፍ መጥቷል። አሁን ኦቨን ይገባል ማለት ነው። ኦኬ ቦል ያስፈልጋል። እንትን የምንልበት የምንቀላቀልበት እንደዚህ አይነት እቃ ያስፈልገናል። ቫኒላ ኢንሰንሻል ኤክስትራክት ያስፈልጋል። ሚልክ ያስፈልጋል። ቤኪንግ ፓውደር
cinnamon, sprinkle, baking soda, concerned milk, spray oil, olive oil ነው የምጠቀመው። measure ካፖች ኦይል ካናላ ኦይል ነው የምንጠቀመው እና ቦል ይሄ ቤክድ ቦል food colors brown sugar ነው የምጠቀመው የተፈጨው ነው flour እኔ የምንጠቀመው እኛ bluebird የሚል ነው ለዳቦ በተለይ በጣም አሪፍ ነው ካስፈለገ ክሪም አለን ማለት ነው የስትሮበሪ ክሪም ነው ይሄንን በመጠቀም እነዚህን ኢንግሪዲየንቶች ተጠቅመን ኬክ እንጋግራለን ኤግ ፍሪ ነው የምንጋግረው ኤግለስ የሆነ ማለት ነው ልጆች አለርጂክ ስለሆኑ ኤግለስ ነው የምንጋግረው 1.5 cup flour እዚህ ላይ አድርገናል ኦኬ እሺ አትሙዩ በጣም ልጄ ነች የምትጋግረውና ሄልፕ እያረኳት ነው ቤኪንግ ሶዳ እዚህ ጋር ደግሞ 1/4 የሚሆን ቲስፑን ቤኪንግ ሶዳ እናደርጋለን የቀደም ቤኪንግ ፓውደር ነው ማለት ነው ኦኬ ጨምሪ እሺ ሲናመኑን ማረግ ትተናል ቫኒላ እንጨምራለን ማለት ነው ኦሪጂናሉ ነው ይሄ ትንሽ ኤክስፔንሲቭ ነገር ነው ይሄ እቺ $15 ነው የምትሸጠው በጣም እንትን ስለሆነ ኦኬ እዚህ ጋር ትንሽ አርጊ 1 ቲስፑን ነው የምናደርገው ማለት ነው ቫኒላ ኬክ ስለሆነ መንጋግረው ከዛን አንድ ላይ ነው ሚክስ እናደርገው ምክንያቱም ልጆች ስለሆኑ ስቴፑን እንትን ለማለት አይመችም ወተት ጨምራለች 1 cup of milk ከዛ ደግሞ ኦይል ስንት ነው 1/4 cup 6 ኦኬ እና ሹገሩን እንቀንስና ትንሽ ካንሰርድ ሚልክ እናደርጋለን ካንሰር ሚልኩ በጣም ስዊት ስለሆነ ሹገሩን እናወጣዋለን እንተዋዋለን ማለት ነው ቀስለሽ ክፈች ማለት ነው ስፖንጅ የሆነ ኬክ ነው የምትጋግረው የኔ ልጅ ቫኒላ ስፖንጅ ኬክ good job slow down if you want this cake please order online okay go ahead space largelish let me it's actually really good ብሉ ነው የመረጠችው ስንት ድራፕ ነው የምታረጊው ፎርስቲ ሚክስ አድርጊ ሁሉ ጊዜ መጀመሪያ ክደኝ ያንን መከደን አለበት ጎበዝ ልጅ በጣም ሚክስ አታርጊው የሚያምር ከለር እንዲሆንልሽ በቃ እንደዚህ ሲሆን ያምራል እሺ እንደዚህ ነው የሚሆነው ብሉና ዋይት ሆነ ማለት ነው ኦኬ አሁን እቃው ላይ እናረጋለን ማለት ነው ኦኬ ኦይል እናረግና እዚህ ላይ እንገለብጠውና
እናሳያችኋለን ማለት ነው። ኦኬ እዚህ ላይ ስንጨምረው ይሄንን ይመስላል። ምክንያቱም ከለሩ እንትን እንዳይሆን ፈልገና ሙሉ ብሉ እንዳይሆን አሁን ኦቨን እንከተዋለን ማለት ነው። ኦኬ ማፍኑ እየደረሰ ነው። እዚህ ጋር ደግሞ ኬኩ ገብቷል። ሲወጣ እናሳያችኋለን። አንቺ ቢላሂ ምን ትላክላችሁ? You know what I thought? I could put my princess doll in there and it could be a princess. What are you eating? What's that? Can I eat that part? It's hot. Oh, never mind then. Yeah, finish it. It's because it's kind of... I already called it Papa. Boom. There's blue inside? I can make a big decoration on there, circle. No, that's not We should do it. ኦኬ ኬኩ እንደዚህ ፍሮስቲንግ ቀብተውታል እና በዚህ መልኩ አልቋል ማለት ነው። እንግዲህ እስቲ ተቆርሶ ደግሞ እናያለን። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰፖርት አድርጓቸው። ህጻናቶች ስለሆኑ ደስ እንዲላቸው ቪዲዮውን ላይክ በማድረግ ሼር በማድረግ ተባበሯቸው። They're kids. ፋይናሊ ይሄንን መሰለ ኬክ ሆኗል ማለት ነው። በጣም አሪፍ የሆነ ኬክ ነው የሰራችው የኔ ልጅ ጎበዝ ማለት ነው። በጣም ጥሩ ነው። Is it good? ቤቲ good job. ቤሩቲ ኬክ ይሄንን ይመስላል። ዋው so yummy.